ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ማበድ ወደ ማበድ 5 ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይህን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዲህ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ሊዘኑልኝ። እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው 2 ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው 2 ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው 1 ባህሪ ያለው ይለኛል። እሱንም እሺ እላለሁ። ፀጉር ያለመነቃቀሉም ተመስገን።